ጡረታ የወጡ ዜጎች ጡረታ አበል የሚጨመር ይሆናል። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለጡረተኞች የጡረታ አበል እንደሚጨመር በይፋ አረጋገጡም። የመንግስት ሰራተኞች ማህበራዊ ዋስትና አስተዳደርና የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች የጡረታ አበል ጭማሪ ጉዳይ መታየት ያለበት እንደሆነ ቢያምኑም እስካሁን ግን ጭማሪውን የተመለከተ ማረጋገጫ አልሰጡም። በርካታ ሚዲያዎች በዚህኛው ዓመት ማለትም በ2018 ዓመተ ምህረት ለጡረተኞች የጡረታ አበል ጭማሪ ይደረጋል በማለት ሲዘግቡ እንደነበረ ይታወሳል። ጡረተኞች ጭማሪ እንዲደረግ ግለሰቦችን ጨምሮ ለጡረተኞች መፍትሄ የቆሙ ተቋማት ጭምር መንግስትን ተደጋጋሚ ጊዜ የጡረታ አበል ጭማሪ እንዲደረግ ሲጠይቁና ሲወተውቱ ቆይተዋል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ እንደወትሮ ሁላ አብሮነታችሁን እንድታሳዩ በአክብሮት እንጠይቃለን። የጡረተኞችን ጭማሪ በተመለከተ ለመንግስት ከተለያዩ ግለሰቦችና ተቋማት ከራሳቸው ከጡረተኞችም ተደጋጋሚ ጊዜ ጥያቄ ሲቀርብ ነበረም። መንግስት ከመስከረም 1 ቀን 2018 ዓመተ ምህረት ጀምሮ ተግባራዊ ይደረጋል ያለውን የመንግስት ሰራተኞች የደሞዝ ማሻሻያን ተከትሎ በጡረታ የሚተዳደሩ አቅመ ደካሞች ምንም አይነት ማሻሻያ አልተደረገልንም፣ ይህም ለሀገር የነበረንን ውለታ ማርከስ ነው ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። ጡረተኛው ሀገሩን አገልግሎ ዋጋ ከፍሎ ተረስቷል፣ በችግር እንዲያልቅ የተፈረደበት ይመስላል ሲሉ የነበሩት ቅሬታ አቅራቢ ጡረተኞቹ እንኳን በጡረታ ክፍያ በዋና ደሞዝ ኑሮ መምራት ከባድ መሆኑ እየታወቀ ይህ ከግምት አለማስገባት የሚያሳዝን ነው ሲሉ ተደጋጋሚ ጊዜ ቅሬታ ሲያቀርቡ ነበረም። ከመስከረም 1 ቀን 2018 ዓመተ ምህረት ጀምሮ ተግባራዊ ይደረጋል የተባለው አዲሱ የመንግስት ሰራተኞች ደሞዝ አዲስ አበባን ጨምሮ በአንዳንድ አካባቢዎች ክፍያ ተፈጽሞ በአንዳንድ ክልሎች ግን ክፍያው በመዘገየቱ ሰራተኞች ቅሬታ እያሰሙ እንደነበረ አይዘነጋም። በኦሮሚያ ክልል የሚገኙ የጤና ባለሙያዎች የክልሉ መንግስት የትርፍ ሰዓት ክፍያዎችን በቅርቡ በተደረገው የደሞዝ ማሻሻያ መሰረት እንዲያሰላ በቅርቡ ጠይቀዋል። ባለሙያዎቹ ጥያቄውን ያቀረቡት የፌዴሪ መንግስት የደሞዝ ጭማሪውን ተከትለው በመላ ሀገሪቱ ወጥ የሆነ የክፍያ ስርዓት እንዲኖር ካወጣው መመሪያ ጋር በተጣጣመ መልኩ እንዲተገበር ጠይቋል። በችግር ላይ ለሚገኙ ለሀገር ባለውለታ የሆኑ ጡረተኞች መንግስት ጭማሪ እንደሚያደርግ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተናግረዋል። ቤተሰቤን በማግኘት የጡረታ ብር ነው የማስተዳድረው ሲሉ ቅሬታቸውን ያቀረቡ አንድ ጡረተኛ አሁን ላይ የማገኘው ጡረታ የኑሮዬን 1/3 የሚሸፍን አይደለም ሲሉ መጪው ጊዜ ለኛ ምን ታስበዋል በማለት አንድ ጡረተኛ ጠይቆ ነበረም። በኢትዮጵያ የጡረተኞች ዝቅተኛ ወራዊ ክፍያ 4669 ብር ይሆናል መባሉ ይታወሳል። ከሐምሌ 2017 ዓመተ ምህረት ጀምሮ በሚጀምረው አዲስ ክፍያ ለዋና ጡረተኞቹ ከ1500 እስከ 2000 ብር ጭማሪ መደረጉም ተገልጾ ነበረ። በዚህም መሰረት 3113 ብር የነበረው ዝቅተኛ የዋና ጡረተኛ ተከፋይ ወደ 4669 ብር ማደጉም ተገልጿል። መንግስት ሰራተኞች ማህበራዊ ዋስትና አስተዳደር ለጡረተኞች ጭማሪ እንዲደረግ ፍላጎቱ ቢሆንም የጡረተኞች በአስቸኳይ የጡረታ አበል ይጨመር ጥያቄ ግን በቂ ምላሽ ሊሆን አልቻለም። መንግስት ከመስከረም 1 ቀን 2018 ዓመተ ምህረት ጀምሮ ለመንግስት ሰራተኞች የደሞዝ ጭማሪ እንደሚያደርግ በገለጸበት ወቅት ጡረተኞችን በተመለከተ በግልጽ የተባለ ነገር አልነበረም። ይህንን ተከትለው ጡረተኞችም ጭማሪ እንዲደረግላቸው ተደጋጋሚ ጊዜ ሲጠይቁ ቆይተዋል። ለጡረተኞች ጭማሪ እንዲደረግ የጡረታ ተከፋይ ድርጅቶች ክፍያቸውን በአግባቡ መክፈል ይኖርባቸዋል። የሰራተኞቻቸውን የጡረታ መዋጮ በጊዜው ገቢ የማያደርጉ የግል ድርጅቶች ራሳቸውን ላልተገባ ቅጣትና ወለድ ይዳርጋሉ። ሀብት ንብረታቸው ተሽጦ የጡረታ መዋጮ ገቢ እንዲሆን እስከ ማድረግ የሚደረስ እርምጃ ሊወሰድባቸው እንደሚችልም የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስበዋል። የጡረታ ጭማሪ የሚደረገው ጡረታም የሚከፈለው ከቀጣሪዎች በሚሰበሰብ ገንዘብ መሆኑንም አስታውቋል። አንድና ከአንድ በላይ ሰው የቀጠረ ማንኛውም የግል ድርጅት ሰራተኛውን ወደ ጡረታ እቅድ የማስገባት ግዴታ እንዳለበት የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር አሳስበዋል። ሰራተኛው ወደ ጡረታ ስርዓቱ መግባት ያለበት ከተቀጠረ ከ45 ቀናት በኋላ እንደሆነ የድርጅቱ ዋና ስራ አስፈጻሚ አቶ አባተ ምትኩ ተናግረዋል።
አብዛኞቹ ቀጣሪ ድርጅቶች ግን ሰራተኛው ኮንትራት ነው ወይም ጊዜያዊ ነው በሚል ይህን ግዴታ ያለማክበር ዝንባሌ ይታይባቸዋል ብለዋል። የጡረታ መዋጮ ከሰራተኛውም ከቀጣሪውም ድርጅት ቀንሶ በየጊዜው ገቢ ማድረግ ላይ በብዙዎቹ የግል ድርጅቶች ላይ አሁንም ሰፋ ያለ ችግር ይታያል ብለዋል። ቀጣሪ ድርጅቶች በዚህ ምክንያት ላልተገባ ቅጣትና ወለድ እየተዳረጉ እንደሚገኙ አቶ አባቴ ተናግረዋል። የጡረታ መዋጮውን በየጊዜው ገቢ የማያደርጉ ድርጅቶች ሀብት ንብረታቸው እንዲሸጥ ጭምር ሊደረግ ይችላል ብለዋል። አሁን ላይ በግል ድርጅቶች የሚሰሩ 2.5 ሚሊዮን ሰዎች በጡረታ እቅድ መሸፈናቸው ተጠቅሷል። በግል ድርጅቶች ሲሰሩ ቆይተው ጡረታ ለወጡ ከ240 ሺህ በላይ ሰዎች ክፍያ እየተፈጸመ እንደሚገኝም ስራ አስፈጻሚው ተናግረዋል። ከጡረታ መዋጮ የተሰበሰበ ከ135 ቢሊዮን ብር በላይ አለም ብለዋል። በስራ ላይ ያሉ ሰራተኞች በየጊዜው የደሞዝ ማሻሻያ ሲደረግላቸው ይታያል። ጡረተኞች ግን የሚያገኙት ክፍያ በጣም አነስተኛ ነው በሚል ስለሚቀርቡ ቅሬታዎች የተጠየቁት ስራ አስፈጻሚው ተከታዩን ምላሽ ሰጥተዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመትም 56 ቢሊዮን ብር የጡረታ መዋጮ ለመሰብሰብ አቅጃለሁ ብለዋል። ወደፊት የገቢ አቅም እየታየና ኢኮኖሚው እንደፈቀደው የጭማሪ ሁኔታ ይታያል ካሉ በኋላ የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመትም 56 ቢሊዮን ብር የጡረታ መዋጮ ለመሰብሰብ አቅጃለሁ ብለዋል። ጡረተኞች በቂ ክፍያ እንዲያገኙ ይህ መሳካት አለበትም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ጊዜያት 3 ጊዜ የጡረታ አበል ጭማሪ መደረጉን ተናግረዋል። አሁንም ያንሷቸዋል ብለዋል። በቀጣይ የሀገሪቱ ኢኮኖሚ ሁኔታ ላይ ተመስርቶ ጭማሪ ይደረጋል ሲሉም ተናግረዋል።